ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓ እንዴት ናችሁ? ሰላም ነው? ረመዳን እንዴት ነበር? ዒድስ እንዴት አለፈ? ኢንሻአላህ ረሳኢል ሚነል ቁርአን በአዲስ መልኩ ያው ከቆምንበት እንቀጥላለን። ክፍል 69 ላይ ደርሰናል ዛሬ አልሐምዱሊላህ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ አላህም ነፍስ ከምትችለዋ በላይ አያስገድዳትም ይላል። አላሁ ላ የضዑ ቲማራን ዐላ ጉስኒን ላ የስተጢዑ ሐምለሃ። አላህ ሱብሓነሁ ወተዓላ እኮ ኤኒቲንግ ዛፍ ሊሆን ይችላል፣ ዛፍ ላይ ምናምን ብቻ መሸከም የማይችሉትን ፍሬዎች ፍሬ አይሰጣቸውም ለዛፎች፣ ለቅርንጫፎች። ምክንያቱም ተቀንጥሰው ይወድቃሉና ፍሬውን መሸከም የማይችሉ ቦታ ላይ ፍሬን አያፈራም፣ እንዲቀመጥ አያደርግም። ኩሉ መስኡልየቲን አልቃሃ ዐላ አቲቂከ አንተ ለሃ። አላህ ላንተ በትከሻህ ላይ ያስቀመጠልህ መስኡልያ ማለት ተጠያቂ የምትሆንባቸው ነገሮች አንተ ለሃ፣ አንተ ነህ ለሱ ነገር ያለኸው፣ ትችላለህ ብሎ ስላሰበ ነው እንደዛ የሚያደርገው። ኩሉ ማዕረቀቲን አልቃከ ፊ ጊማሪሃ አንተ ለሃ። እንዲሁም ደግሞ ትግል የምትገጥምባቸው ነገሮች፣ ጦርነቶች። ጦርነት ስንል አሁንም እኛ በዲፎልት የምናውቀው ሳይሆን ይሄ ከራስ ጋር ይሆናል አይደል? ትግያ የሚፈልግ ነገሮች በሙሉ አንተ ለሱ ነገር ተገቢ መሆንህን ስላወቀ ነው እንደዛ አይነት ጦርነት ውስጥ የሚያስገባ። ኩሉ ተግሪን ከለፈከ ሒራሰተሁ ፈሃዘ ተግሩክ ፈልዘምሁ። አንድ ተጠያቂነት ወይም ተጠባቂ እንድትሆን በዛ ነገር ላይ የሰጠህ ኃላፊነት ሊሆን ይችላል ምናምን፣ ጠብቅ ተብለ የተሰጠህ ነገር እሱን አንተ ለዛ ነገር ተመጣጣኝ አቅም ስላለህ ነው ፈልዘምሁ በደንብ ጠበቅ አድርገህ ያዘው ይላል። ኩሉ ሀሚን ወገሚን ወሑዝኒን አሷበክ፣ ማንኛውም ትንሽም ትሁን ትልቅ ሀዘን፣ ጭንቀት ያገኘህ ችግር ያገኘህ ነገር ሁሉ አንተ ቢሐጅሚህ፣ አንተ ያን ነገር ለመፋለም ስለምትሆን ነው። ወቃዲሩን ዐላ ሐምሊሂ፣ መሸከሙንም ስለቻልክ ስለምትችል ነው እንደዚህ ያደረገ። አልመሳኢቡ ወልመሳኢቡ ቱቀዊክ ፈላ ተትሩክ መውቂዐክ። የሚገጥምህ ትንሽም ትልቅም ችግር ውጣውረድ መከራ አንተ እያጠነከረህ ነው እና ምንድነው የያዝከውን ቦታ አትልቀቅ ይላል። እርግጥ ነው እኛ ያው በእኛ ማመን ስለሚከብደን እኔ ይሄን ነገር አልቻልኩትም ወላሂ አሁንስ በዛ እንዴት ነው እንደዚህ በቃ አልቻልኩም ምናምን ብለን የምንለው እንጂ አላህ ከአቅማችን በላይ የሆነን ነገር እንደማይጭንብን ቃል የገባው ነገር ነው። አላህ ሱብሓነሁ ወተዓላ ደግሞ ወመን አስደቁ ሚነላሂ ቂለን ነው አይደል? ከሱ ንግግር በላይ እውነተኛ የሆነ እንትን የለም። የኢማን አንዱ ብራንች ይሄን ማመን ነው። አይኖ በጣም ከባድ ነው። እኔም ሳወራ አሁን ከራሴ ጋር ወላሂ በጣም እየታገልኩ ነው የማወራው። ማለት አይ ይሄ እኔ አልችለውም፣ እንዴት እንደዚህ አይነት ነገር እኔ መቋቋም እችላለሁ ያልኩባቸው ነገሮች ብዙ ስላሉ ሌሎች እህት ወንድሞችም እንደዛ እንደምትሉ አውቃለሁ። ግን በእኛ ካልኩሌሽን ነው ይሄ። በአላህ ካልኩሌሽን ሲሆን ግን ባልችለው ያን ነገር አያመጣውም። ለእኔ ተገቢ ነው ብሎ እዛ ደረጃ ድረስ እንድደርስ አያደርገኝም ነው። ግን ያ ማለት ደግሞ በቃ እኔ የመጣልኝን አላህ ለእኔ እንድችለው አድርጎ ነው ይሄን መከራ ያመጣብኝና በቃ ተቋቁሜ ዝም እላለሁ ማለት አይደለም። ያደክመኛል፣ ይሰብረኛል፣ ሊያስለቅሰኝ ይችላል፣ እንቅልፍ ሊያሳጣኝ ይችላል ምናምን። ስቲል በዘዛ ውስጥ እኮ አላህ ትችዋለሽ ብሎ ነው የሚጽፈው። ግን እኔ ደግሞ ከዚህ በላይ ጣቃይ እንደማይችል ለአላህ ማማከር፣ ማወያየት፣ ዱዓ ማድረግ ግን አልተከለከልኩም። እንዲያነሳልኝ፣ ያን መከራ ገለል እንዲያደርግልኝ፣ ነጃ እንዲያወጣኝ፣ ነስር እንዳገኝ ዱዓ ማድረግን አልተከለከልኩም። እገዛውን መጠየቅም አልተከለከልኩም። ሜቢ አሁን እንችለዋለን ብለን ይዘነው መከራውን አላህ በዛ ነገር ውስጥ የፈለገው የኛን ወደ እሱ የመቅረብ ስሜት ሊሆን ይችላል። ልጅ በመከልከል ውስጥ፣ ትዳር በመዘግየት ውስጥ በጣም የሚሰሙ ንግግሮች ከሰዎች በጣም በቃ የሚሰብሩ ነገሮችን ያን እንዴት ነው የምችለው? እንዴት ልትይኝ ትችያለሽ ልትሉ ትችላላችሁ። የሰዎችን ንግግር በምን ሁኔታ ነው ኮንትሮል ማድረግ የምችለው? ምንም ሳይሰማኝ ላልፍ የምችለው? ሲሰማችሁ ስብራታችሁን ይዛችሁ ወደ እሱ እንድትሄዱ አንድ መንገድም የመክፈቻ ስሜት ሊሆን ይችላል። በዛ ላይ ደግሞ አልችልም ብለን ባመንን ቁጥር ይሄ መኩራራቱን በእኛ ብቻ በእኛ ኃይል በእኛ ቁዋ በእኛ የፋይናንሽያል ስታተስ ምናምን ነገራቶች እንደማይፈቱ ማሳያም ይሆናል። አላህ ነው ይሄን ነገር መፍታት የሚችለው ወደሚለው ግንዛቤ እንድንደርስ። ሜቢ አብዛኞቻችሁ ወጣት ከሆናችሁ ይሄን ብዙም ሜቢ በጉልበታችሁ ምናምን የምትተማመኑ ሰዎች ሊያስኬድ ይችላል። ከዛ ውጭ ግን እድሜያቸው ወደ 40 ምናምን የሚሄዱ የስልጣን ቦታን የተቆናጠጡ ሰዎች ጥሩ ፖዚሽን ላይ ያለን ብለው የሚያስቡ ሰዎች ከኛ ያልፍም አይነት ነገር የሚሉበትን ሐል ማስወገጃ አይነትም ሲስተም ሊሆን ይችላል።
መከራውን እንድንችለው እንችለዋለን ብሎ አስቦ ያመጣዋል። ግን ደግሞ እኛ በዛ መሰበር ውስጥ መድከም ሊኖር ይችላል ኦብቪየስሊ። ግን በመድከም ውስጥ ወደሱ መሄድን መራመድን ሹክሹክታ ማሰማትን ወደሱ መጠየቅን መማፀንን እንድናይበት የሚመጣ ሊሆን ይችላል። አሁን ከሱ ሀሳብ ያው ማትችሉትን አትሸከሙም ከሚለው በላይ እኔ ወደ ምን እንድናዘነብል አደርገዋለሁ። ምክንያቱም ብዙ ያደከሙን ሀጃዎች ስለሚኖሩ ማለት ነው። እንዴት እኔ አልችለውም ነው፣ በእኔ ካልኩሌሽን አልችልም እኔ እንዴት ግን አንዳንዴ ካለፈ በኋላ የምናስባቸው ነገሮች እኔ ሰሞኑን አንዳንድ ነገሮችን ቼክ እያደረግኩኝ እንዴት ግን አለፍኳቸው ማለት እነዛን ነገሮች በዛ እድሜ ወይ በሆነ ነገር ምናምን እነዛን ስሜቶች እንዴት ብዬ ኮንትሮል አድርጊያቸው እዚህ ደረጃ ደረስኩ ብለን ስናስብ አስቡት፣ በዛ እድሜያችን በዛ ሀል ውስጥ ሆነን እንድንችል አመቻችቶት ነው። ገብቷችኋል? ሜቢ ተመሳሳይ ኬዝ አሁን ላይ ቢመጣ እኔ ላልችል እችላለሁኝ። አያመጣውምም አላህ። ምክንያቱም ጣቃዬ እዛ ነገራቶችን እንደዛ ሰብር ኖሮኝ ምናምን መታገስ የምችልበት ሁኔታ ውስጥ ላልሆን ስለምችል ማለት ነው። እና ካለፈ በኋላ ግን ስንገነዘብ ኦልሬዲ ያልፈነዋል። እንዴት ነው ያለፍኩት የሚለው ካልኩሌሽን ለመስራት ራሱ አይመችም ሐቂቃ። ምን ልላችሁ ነው፣ በዛ ውስጥ በመሆን መድከም ሊኖር ይችላል። መቻል ሌላ ነው። እየደከምን የምንችላቸው ብዙ ነገሮች ሊኖሩ ስለሚችሉ መድከማችንን ወደ እሱ አሳልፈን መስጠቱ ላይ ሞር ፎከስ እናድርግ ለማለት ነው የኔ ሀሳብ። አላህ ደግሞ ይሄ በችግርም በምንም ፈትኖን የምናልፍ አይነት ባሮቹ እንድንሆን አይጋብዘን። አይኖ የሚፈተኑ ሰዎች የአላህ ቅርብ ባሮች ናቸው፣ ወንጀላቸው እየተራገፈ ነው ምናምን። እንደዛም ሆኖ ግን ብዙዎቹ ይሄ ተስፋ ወደ መቁረጥ ስለሚያመሩ እሱ ነገር ትንሽ ይከብዳል። እኔ በህይወቴ ሰዎች በቃ ምን ስቴጅ ላይ ደርሰዋል በምን ትሰጊያለሽ ብባል አላህ ላይ ተስፋ የቆረጡ ለትላለሁኝ። የፈለገ ነገር ቢሆን እዛ ደረጃ እንዳንደርስ ቀድመ የሆነ አላደል ማስተባበያዎች ምናምን ቢኖሩ ባይነኝ። ኢንሻአላህ የዛሬው ሀሳብ ይሄን ይመስላል። የእናንተንም የራሳችሁን ሀሳብ ለራሳችሁ ደግማችሁ እንዲህ ቢሆን ብላችሁ ሀሳብ ስጡበት። ሰላም አለይኩም ወረህመቱላሂ ወበረካቱ።